ኦፊሻል ቤላ አሌክስ የሚባል ሰውዬ ቤላ ማን ያ የሚሳደበው ልጅ ነው። ምርጥ ተሰራቢ ልጅ አለ ቤላ የሚባል። ኧረ ይሄ ተሳዳቢ አይደለም፣ ይሄ አፍቃሪ ነው። በቃ ሲመጣ ቤታዬ የኔ ድንግል ነው የሚለኝ፣ የኔ ቁሌታ። አቤት አቤት፣ በእውነት የኔ ድንግል ነው የሚለኝ። ማለት ድንግል አይደለም አንቺ አሁን ድንግል ነሽ። አንቺ አያቴም ድንግል ነች። በቃ አያቴም ድንግል ነች። ጋይስ እስቲ የእውነት አላቅም በል። የእውነት አያቴ ድንግል ነች። ኖ ኖ ኖ ቤታ ድንግል እንደሆነሽ አላቅም በል። አንቺ ነሽ ድንግል እና ታዲያ ያታቀም እስከ ዛሬ ሀገር ቤት ትሆን ከሆነ 4-5 አድርሰሽ ነበር እኮ ልጅ አሁንም በወልድ አደርሳለሁ። በፊትም በወልድ አደርሳለሁ። መውለድ እኮ አይደለም አድርጌ አላቅም ነው የምልህ። ወደፊት በተክሊልና አግብቼ ምናምን በጣሪ ሆይ ለይተህ ምታ። እቺ ሴትየው እዛ አሜሪካ ሆና እኛ አውሮፓ ያለንም ታስመታናለችና ለይተህ ምታ አባቴ። እስቲ አሞራው የእውነት አላቅም በል። እኔም እኮ ድንግል ነኝ። እሱን ተው ያንተ ግን አላቅም በል። ዋው አላቅም ጋይስ እስከዛሬ መጣው አፈር ድኬት የሆነ ሰው ዋትስአፕ ጽፎ ግቢ አለኝ። የስ የስ ያላ ባይ ነይ በይ ነይ ነይ ድላችን ዘንድ ባረገላት ባረገላት ዜዲ ያርግልሽ። እኛ ስንወጣችን እሱ አይደል እንዴ ስማ ተቀጣጣትን ተናገርሽ። ቅጣትሽ ምንድን ነው? አንደኛ ቅጣቴ ሃይላንድ ታመጣና ማንዛው በተቀመጥክበት እኔ አሞራው ማህይም ነኝ ትምህርት አይገባኝም እያልክ 20 ጊዜ ጭቅላትን በኩንዳ መምታት። ትምህርትስ መች ገብቶኝ ማርያም ከምርኩ። እሺ ሁለተኛ ደግሞ ቤታ የኔን ፋሚሊዎች ማለት ላይትኒንግ መብረቅ ፋሚሊ ብለህ ግንብ ላይ መጻፍ። መብረቅ ይምታሽ፣ በተቀመጥሽበት መብረቅ ይምታሽ። ሶስተኛ አንተ በተቀመጥሽበት መብረቅ ይምታሽ። ኧረ ምን አደረኩት? ሶስተኛ ደግሞ ምግብ ቤት ውስጥ ምን ያለው አደስ አለ ዛሬ የሰራሁት አደስ። ወይ አደስ ምን ነበር ጠፋብኝ። ኤርትራ አደስ ምስር። አዎ ምስር፣ ያው ምስር፣ ያንን ምስር ማለት ነው። እላው ላይ ሚጥሚጣ ነሰሰት። አንድ እንጀራ ትልቅ አንድ እንጀራ አፍ ውስጥ ክተት ብላ ጨርሻለሁ። ረክተትሽ እንዴ በስልክ ልምታለሽ ጭንቅላት እንደዚህ ያደረኩኝ። ሃይላንድ ይልኝ ሃይላንድ ውሃ የምትጠጣበት አለ። ብርጭቆ ነው እንጂ ሃይላንድ የለኝም። ውሃ የምትጠጣበት ነኝ። ሲዲዩ ውሃ በብር የምትጠጣው ከምን ውስጥ ነው የምታውጣው? ብርጭቆ ያ ሃይላንድ ቤት ውስጥ የሚጠጣ የለም። አትዋሽ፣ ከምሬን ነው። ሂድ አትዋሽ፣ አትዋሽ፣ ሂድ። አሁን የበላሁት ግን ያመኛል ጋይስ። ስማ መስሎና ሚጥሚጣ ነው በደንብ ነንሰሳ አንድ እንጀራ እንዲተልቀው ካረን ሁለት አንቺ የዚህ ሀገር እንጀራ ትልቁ እኮ ነው። አንድ እንጀራ ሳይገባ ራሴ መጥናላሉ አሳየኝ። ማርያም አይገባም አፌ ላይ አንድ እንጀራ እንዴ ይቅርልሽ ነው እንዴ አይድል ወይ ስሚ ቤታ ወይ በረደኝ። አቤት ለቫኬሽን ልመጣ ነው አሜሪካ። እንገናኛለን። እኔ ሰው አላገኝም ግን አገኛለሁ አንተን። ታየኝ እኮ ኢቨን ሱፐር ማርኬት ላይ አግኝተሽ ስትሮጪ ማርያምን አልሮጥም። እመቤቴ እኔ እኮ በጣም አይናፋር ነኝ አሌክስ። እንደዚህ እኮ አልኩ እግዚአብሔር። እኔ ለራሱስ እንዴ እኔ ኮንፊደንስ የለኝም። ባካ ታውቂያለሽ ማርያም እንደዚህ አሌክስ ምናምን አይደል እንደዚህ እሺ ደህና በቃ ተው ምናምን ነው የምለው። እመቤቴ እንደዛ ነው የምለው። እኔ በጣም አይናፋር ነኝ ጌታ ምስክሬ። እኔ ልንገራችሁ ጋይስ ነይ እንገናኝ ከዴዚ ጋር ሆነን የሆነ ምሳ ሰርተን ወይም ደግሞ ነይ ውጭ እንብላ ምናምን ቢብጣራት አትመጣም። በጭራሽ በለኝ አንተ በለኝ ማርያምን በለኝ አንተና ዴዚ ኮለ በለኝ እኔ አልምጣ አንተ አሜሪካ መጥተህ በለኝ ማርያምን በይ እመቤቴን በለኝ። አንተ እንዴ ያማችሁት እንዴ? እኔ ምን ነው አሁን አንተና እሷ ባላኝ ስለሆነ ችግር የለውም። ምንም ነገር የምታደርጉኝ ነገር የለም። እመጣለሁ። ኦኬ ጋይስ ጠቡ ላይክ 2026 ኦኬ ጌታ ጋይስ እንዴ ምን ነው እነዚህ እንትን አደረጉኝ። እግር የሌለኝ ያረኩኝ ማለት ገናኝ
ዴዚት ነው የት ስቴት ነው ያለችው? አቢ አሁን ዲሲናሪሽ እዩ ግማሹን እንጀራ ለራሱ እዩ ማርያም አይደለም አደላይ ግማሹን እንጀራ ብቻ እዩ ማርያም እዩ በስመ አብ ኦኬ ጥሩ ነው በቃ ጥሩ ነው በስመ አብ ደብተር ነው የሚመስለው ሄድ እሺ ምን አለ ቅድም እንደዛ ብትይ ኖሮ ሳላላ ዜድ አልገባችም ሰዎች ዜድ ጥሯትኝ ዜድ ገባለው አለች በይ ላኪ ሴትዮ ልስራበት እኔ ጊፍት ጋር ልውላበት እንጂ ለቃቃሚ ጋይስ ለመጀመሪያ ጊዜ በቲክታክ ማህበረሰብ ቤት ታሰው ካገኘች ገምቱ ዝም ብላችሁ እኔና ዲዚ እናገኛት ገምቱ ተገናኝተሽ አታውቂም ቲክታከር ጋር መጀመሪያ ግን አቤልን ካገኘው በኋላ ነው ማገኛት አቤል ማለት አቤል የኔ መጀመሪያ ማገኘው ከቲክቶክ ላይ አቤል ነው አቤል ቅንጥ ይኸውልሽ እንዴ አቤል ማለት ማለት ትንሹ ልጅ ለማለት ይኸው ኦኬ ነስነስ ስሙኝ አንደኛ ማገኘው አቤልን ነው ሁለተኛ ማገኘው ሰው ማግኘት ፈልገው ከወንዶች የሆነ ልጅ አለ በዚህ ቲክቶክ ላይ ቲክቶክ አይጠቀም ማርያምን በጣም ባገኘው ደስ የሚለኝ ማለት ነው ሶስተኛ መማርን ማግኘት ፈልጋለሁ መማር ካናዳ አይደለች ልትኖሩ ዋሲ ሌላ ቦታ ናቸው እኮ ያቺ ሴትዮ አስመች ነው የምታገኛት ማ መማር ያጂ አሁን ሌላ ማላላ በሩቅ ያሉትን አላልኳችሁም እዚህ አሜሪካ መምጣት የሚችሉ ወይም ደግሞ አሜሪካ ዲቦራ ላገኛ ነበር አሽላላች አይሆንም እንዴ ዱባይ አትሄጂም ዲቦራ ዱባይ ያለሽ ነበረን አውርተን ምናምን ተነጋግረን ሀሳቤን ቀየርኩት ሰውዬ 11 ሰባ ናውጣ እንደዚህ ምንድናት እሷ የቀድሞ እንጀራ ይታል ያውላ አንተ ተቀበልኩት አይ መልክለኝ ሙሉ ጠቅለን አታሳብደኝ ጋይስ ፍላወር ሙሉ ጋይስ ፍላወር ሙሉ ጋይስ 11 ሰዎች ክተት ሙሉ ክተተው 11 ሰው ጋይስ ቤታ በዚህ በመታሽ እናት ትሙት 3 ሳምንት አትነሽም ካልጋሽ እያልኩ ራስ ቤት ፍላወር ሙሉ ሂዱ ክተት ጋይስ ሂዱ ጋይስ ሳህኑ ላይ እንጀራ ካየው ግን እናደዳለሁ አንድ ሰው ጋይስ ትሪፕል እሺ ይደረይ ጆርጅ ያለ ወደዚህ ብዬ ላስገባ ማርያም ናይገባም ነኝ ቀነስከው ባራን አልቀደኩት እዩ ላ ወላ በስማ ስሚሴትዮ እሺ ጋይስ ሽፕሩ ዞኝ ላስገባዎች በዚህ ሆኝ ልሞክሩ ማርያም ለፊት ነው ያርኩ ቃትን ተቀጣ በስንት እንጀራ ካለበት ጋይስ ሽፕሩን እንጠቀም አንተ ምን ነው ግን እንደዚህ ቆላ እንደዚህ ምን ነው ሻፈድክ ትሪፕል ለምን ቀየርከው ለምን ፍታር ቀየርክ ለምን መስሏል አሸንፈኝ እንዴት ነበር ከእጅ ላይ ያለው አንሳው